on the other hand ጥያቄው አንቺ ስላልሆነ የፖለቲካል ሰዎች የሚያነሱት የአሁኑ ጠቅላይ ሚኒስትር አብይ ህዝብ አይደለም የህዝብ ስላልሆነ ከኛ ክልል ሰው ከሌለበት ከሆነ እሱ አይቻልም እሱ ለምን እንደማይቻል ልነግርሽ የምፈልገው እንኳን ለመታረቅ ለመዋጋትም ውክልና አልሰጠንም ስንዋጋም አገር የሚመራው ጠቅላይ ሚኒስትር ተዋጉ ሲል ተዋጋን እንጂ በውክልና አልተዋጋንም እንኳን ለመታረቅ ማለት ነው ይሄ ከደሙ ንጹህ ነን የሚል ሐሳብ ያላቸው ሰዎች ካሉ ከደሙ ንጹህ አይደሉም ምክንያቱም ሰው ላይ ግድያ የሚፈጸመው አንድ በማቀድ በማሰልጠን ፋይናንስ በማድረግ ተስፋ በመስጠትም ጭምር ነው እንጂ በመወርወር ብቻ አይደለም ግድያ የሚፈጸመው ሞት ኢትዮጵያ ውስጥ መቆም አለበት ገዳይ ተሸናፊ ነው እያልን ያለነው ስለዚህ ይሄን ግድያ የፈጸመው ከበደ ነው ሲባል እፎይ ለማለት ከሆነ ከበደም የኛ ነው ሪስፖንሲቢሊቲ መውሰድ ያስፈልጋል ይሄ ኦሮሚያ ውስጥ ትግራይም ይሁን ወላይታም ይሁን ጉራጌ እንደ ሰው አቅፎ ለማኖር እውነት ነው የምነግራችሁ እኔና ድርጅቴ ኦፒዲዮ በጣም ችግር አለብን የኦሮሞ ህዝብ ግን አቃፊ ነው አትጠራጠሩ ይሄን በእኛ መነጽር በእኛ ልክ ህዝቡን አትለኩት ህዝቡ እንደኛ አይደለም ከኛ በጣም የላቀ ዊዝደም ያለው ህዝብ ነው የሉሊት ሁለተኛው ጥያቄ ኢህአዴግ ተዳከመ የሚል ነው በነገራችን ላይ ኢህአዴግ በዘመኑ እንዳሁን ተጠናክሮ ያውቅ ኢህአዴግ በዘመኑ ሰው ፊት ቀርቦ ጥያቄ ተቀብሎ ያውቅ ኢህአዴግ በኦሮምኛ ስለተነገረ አልሰማሽም እንጂ አንድ ኤዶ የሚባል ወጣት አባቴን አፈላልጉኝ ይል ነበር 27 ዓመት ብዙ ቆሻሻ ነገር የተሰራበት ዘመን ነው ልማት ማለት አስፋልት ልማት ማለት ኮንዶሚኒየም መስላችሁ ሰዎች አሉ infrastructure without infrastructure is good for nothing ምክንያቱም እርስ በርሱ የማይነጋገር ህዝብ እርስ በርሱ የማይግባባ ህዝብ ፈጥረን ስናበቃ አስፋልት ሰርተንልሃል ከሆነ እኛ እኮ ፓርቲ ነን እኛ መንግስት ነን ሪስፖንሲቢሊቲ መውሰድ አለብን ኢትዮጵያ ውስጥ ለተገኘው ልማት ለተገኘው ሰላም ባለቤቱ ህዝብ ነው ኢትዮጵያ ውስጥ ለጠፋው ጥፋት ተጠያቂው መንግስት ነው እንጂ ሪስፖንሲቢሊቲ የማይወስድ መንግስት ልማቱን የሚናገር ጥፋቱን ደግሞ ባለቤት የሚፈልግለት አክቲቪስት አይደለንም እኛ መንግስት ነን ከትግራይ ህዝብ ውጪ ለብቻ ኢትዮጵያን የመቀየር ሐሳብ የለንም ህዝቡ ይቆረቆረናል ያንገበግበናል ያሳዝነናል ህዝቡ ያሳዝነን ሀገር የሚወድ ምስኪን ስለሆነ ነው ሌላው ጉዳይ ግን እንዳንቺ አይነት ወጣት ደግሞ የፖለቲካ ነጋዴዎች ጥያቄ መግዛት የለበትም የፖለቲካ ነጋዴዎች በሁሉም ክልል በሶማሊያ ማለት ትችላላችሁ በኦሮሚያ በሐረሪ እነዚህ ፖለቲካ ነጋዴዎች ሉስ ሲያደርጉ ሮጠው ህዝብ ነው የሚሉት ይሄን ኮንሺየስሊ ማየት ጥሩ ነው የሚሆነው ላንቺ ግን እንደ እህት እንደ ወጣት ላረጋግጥልሽ የምፈልገው ባድመ ከማንም በላይ የሞተው ኦሮሞ ነው ኦሮሞና አማራ ግድ የማይሰጣቸው ባድመ ከሆነ በልጆቻቸው ደምና አጥንት ቀልደዋል ማለት ነው
ስለዚህ የሰላሙ ጉዳይ ለህዝባችን ስለሚጠቅም የኤርትራም ህዝብ ወንድም ህዝብ እውነተኛ ህዝብ ስለሆነ የትግራይም ህዝብ የሚጠቀመው ከዚያ ስለሆነ በቅንነት እየሰራን ስለሆነ አንቺ እንደዚህ አይነት ጥያቄ ሳትገዢ ነይና እዩ ሰላሙን አስመራም መቀሌም ሄደሽ ችግር ካለው ማንም ዜጋ የሚገስጸው የሚያርመው መንግስት ነው አሁን ያለው እንደምታዩ ይሄ በኢትዮጵያ ታሪክ ውስጥ ታሪክ ነው ጠቅላይ ሚኒስትር አስቀምጦ እየተነሱ መጠየቅ የለም Thank you. Thank you. Thank you. Thank you. Thank you. Thank you. ዋናው ፖይንት ህዝብ ለማገልገል ብቻ ሳይሆን የማናቀው ጉዳይ ከመጣም ይቅርታ ለመጠየቅ ሰፊ ልብ ስላለን ነው እንጂ እንዴት ድራማ እንደሚሰራ ስለማናቅ አይደለም። ለኛ ክብራችን፣ ዕውቀታችን፣ ኃይላችን ህዝብ ነው። እና ስጋት አይግባሽ ወጣትም ስለሆንሽ የፌስቡክን ትተሽ ነይ ችግር ካለ ጻፊ ማይ ኦፊስ ኢዝ ኦፕን ኮሜንት ካለ ለመቀበል ዝግጁ ነኝ ለህዝቡ ግን ትልቅ ኮንሰርን እንዳለኝ በዚሁ አጋጣሚ ልገልጽልሽ ብዬ ነው ካንቺ ቀድሞ ዋናው ጉዳይ ለነበረው ልማት ባለቤቱ ህዝብ ነው ለነበረው ጥፋት ደግሞ ተጠያቂ እኛ እንሆናለን ጥያቄውም ጥፋቱን በሚመለከት ተጀምሮ እስኪያልቅ አንድ ግሩፕ አንድ ፓርቲ የሚባል ነገር የለም እንደዛ ቢሆን ኖሮማ ያንን ፓርቲ ጠቅለን እናስር ነበር ያንን ግሩፕ ጠቅለን ያው ግን እንደዛ አላደረግንም ለነበረው ጥፋት ኢህአዴግ የሚባል መንግስት ሪስፖንሲቢሊቲ ወስዶ እንደምታስታውሰው ወይም እንደምታስታውሺው ይቅርታ ጠይቋል በይቅርታ የሚያልፍ አይደለም እዚህ ያላችሁ የሚሶታ ሰዎች ከልብ ዝቅ ብዬ መለመናችሁ ባለፉት 27 ዓመታት ለገረፍናችሁ ላባረርናችሁ ላስቸገርናችሁ ሰዎች እኔ እንደ ኢህአዴግ ከልብ ይቅርታ ጠይቃቸዋለሁ Thank you. Thank you. Thank you. Thank you. Thank you very much. Good one. ስለዚህ ስፔሲፊክ ኤኬሌ ይጠየቃል ኤኬሌ አይጠየቅም ሳይሆን ምን አለበት ሰው ባይሰደድ ባይገረፍ ባይታሰር ብለን ቁጭት ነው ሊሰማን የሚገባው እንጂ ላለመጠየቅ መሆን የለበትም እዚያ ውስጥ እንደነበረን ስልጣን ልክ የሚያስጠይቅ ወንጀል ካለ ደግሞ ለመጠየቅ ዝግጁ መሆን አለብን ሰው ስልጣን ሲወስድ ኃላፊነት ብቻ ሳይሆን ግዴታም አለበት ሁለቱን ደርቦ ነው የሚወስደው ካጠፋ ሊጠየቅ ካለማ ሊመሰገን ዳኛው ደግሞ ህዝብ ነው ሚኒሶታ ውስጥ ዛሬ ያየነው ህዝብ በጋራ ተቀምጦ እንግዳ መቀበል የማይችልበት 27 ዓመት አሳልፈን ለዚህ አንጠየቅም ካልን ስተት ነው